ነፍሰ ጡር ናችሁ ምግብ አልፈጭላችሁ ብሎና በባህሪና በስሜት ለውጦች ለተቸገራችሁ ሴቶች ይህ ቪዲዮ ለእናንተ። ሰላም ውድ ቤተሰቦች፣ በዚህ ቪዲዮ ለእርጉዝ ሴት 6ቱን ዋና ዋና የተልባ ጥቅሞችን ከ3 የማስጠንቀቂያ መልእክቶች ጋር ነግራችኋለሁ። ታዲያ ቪዲዮ ለብዙ ሰዎች ደርሶ ብዙ ሰዎች እንዲጠቀሙበት ቪዲዮውን ላይክ፣ ሼር፣ ኮፒ ሊንክና ሪፖስት ማድረጋችሁን አትርሱ። እንዲሁም ፎሎ በማድረግን ቤተሰብ ሁኑ። በዚሁም የልብ ቅርጿንም ንቁ። ተልባ በጣም ደቃቅ ግን ደግሞ ወሳኝ በሆኑ ንጥረ ነገሮች የታጨቀ ነው። ይህም የእናትንና የጽንስን ጤንነት በአግባቡ የማሻሻል አቅም አለው። እርጉዝ ሴት ተልባን አዘውትራ ብትጠቀም የምታገኛቸው ጥቅሞች ምን ምን ናቸው? የመጀመሪያው ተልባ በኦሜጋ 3 የበለጸገ ስለሆነ ለጽንስ አእምሮዊና የአይን ጤንነት ከፍተኛውን ሚና ይጫወታል። ሁለተኛ ተልባ በአሰር የበለጸገ ምግብ ነው። በዚህም የተነሳ ፋይበር ያለው ምግብ ስለሆነ የሆድ ድርቀትን ለመከላከልና የሆድ መነፋትን ለማስቀረት ተልባ ጉልህ ሚና ይጫወታል። ሶስተኛ እርጉዝ ሴት ተልባን አዘውትራ ብትጠቀም የልብ ጤንነቷን ለማሻሻል ያግዛታል። ምክንያቱም ተልባ የተስተካከለ የደም ግፊት እንዲኖር ያደርጋልና። አራተኛ እርጉዝ ሴት ተልባን አዘውትራ ብትጠቀም የሆርሞን ስርዓቷ የተስተካከለ ይሆናል። ይህም በቂ ኃይል ለማግኘትና የስሜት ለውጦችን ወይም ደግሞ ሙድ ቼንጅን ለማስተካከል ተልባ ጉልህ ሚና ይጫወታል። በአምስተኛ ደረጃ ተልባን እርጉዝ ሴት አዘውትራ ብትወስድ የሴሎች ቁጣን ለመቀነስ ወይም ደግሞ አንቲኦክሲደንት ኢፌክት አለው። በስድስተኛ ደረጃ እርጉዝ ሴት ተልባን አዘውትራ ብትወስድ የቆዳ መለጠጥን ያሻሽላል። ይህም ሆድ አካባቢ የሚያጋጥመውን ስትሬች ማርክስ ወይም ደግሞ መስመሮችን ለመቀነስ ተልባ የራሱን ሚና ይጫወታል። እነዚህ 3ቱ የማስጠንቀቂያ መልእክቶች ናቸው። በእርግዝና ወቅት ተልባን ሲጠቀሙ መጠነኛ የሆነ ተልባ ተጠቀሙ። በቀን ከ1 እስከ 2 የሻይ ማንኪያ ተልባን መጠቀም ትችላላችሁ። ምክንያቱም ብዛት ያለው ተልባ መጠቀም የሆድ መነፋትና ተቅማጥ እንዲያጋጥማችሁ እንደ ምክንያት ይሆናል። ሁለተኛው የማስጠንቀቂያ መልእክት የተፈጨ ተልባን ተጠቀሙ። ምክንያቱም ያልተፈጨ ተልባ ለመፈጨት ጠንካራ ስለሆነ አንጀታችሁ ላይ ምንም አይነት ጥቅም ሳይሰጥ እንዳለ ሊወጣ ይችላል። ስለሆነም ከላይ የዘረዘርናቸውን ወሳኝ ንጥረ ነገሮችን ወይም ደግሞ ጥቅሞችን ለማግኘት የተፈጨ ተልባ መጠቀም ይመከራል። ሶስተኛው የማስጠንቀቂያ መልእክት ከተለያየ የሰውነት ክፍላችሁ ላይ የመድማት አደጋ ካጋጠማችሁ ተልባን ከመጠቀማችሁ በፊት ሐኪማችሁን አማክሩ። ምክንያቱም ተልባ በትንሹም ቢሆን ደምን የማቅጠን አቅም አለውና።